ወይኔ KSA ወይኔ ኪንግደም ኦፍ ሳውዲ አረቢያ ነው ምል አባቴ ስፔን ባለፈው 0-0 ምን ነው አሁን እኮ ለሚን ያማል አለ አባቴ ብለው ገና የመጀመሪያው ሃይድሬሽን ብሬክ እነዚህ አሜሪካኖች የተረገሙ ለአራት ከፍለውብናል እግር ኳስን የመጀመሪያው ሃይድሬሽን ብሬክ ሳይጀምር ነው ሶስት የቀረቀሩላቸው ማለት ነው ገባህ ለምንም ማንገናኝ ሰዎች ነን እኔ ባለፈውን ቅር ብሎኛል ሰው እንዳለ 5 ጎል 6 ጎል ሃትሪክ 2 ጎል ምናምን ያገባ እኔስ ምን ነው በተለይ ለሚን ያማል ስላለ ማለት ቤስት ራይት ዊንገር ኢን ዘ ወርልድ ባይ ዘ ዌይ ማለት ለሚን ያማል ማንንም ሰው ማከራከር ነገር ደርሷል አሁን ለሚን ያማል ሲኖሩ ብቻ እነሱ የማጥቃት ወኔያቸው ራሱ የስፔን ማን ወይኔ ማን ሰከንድ ሃፍ ደግሞ የበለጠ ጎሎች የፈራውላችሁ ነው ሳውዲ አረቢያኖች የፈራውላችሁ ነው ማለት አሁን ዌሪዝ ለሚን እንዳትሉ እኮ ነው ገባችሁ አይደል ያስታውሳላ ዌሪዝ ሜሲ ምና ድንገት እንኳን 3 ነጥብ ከሰጧችሁ ምን እንደምትሉ ስለሚያውቁ ለሚን ያማል ደግሞ እንደዛ አይነት ቀልድ አያውቅም አባቴ ምን ገባ አይደል ለአባቱም እየተበቀለ ነው ምን ተረዳኛ እንዴት ከሜሲ 3 ነጥብ ወስዳ ዌሪዝ ሜሲ ትላለ በዚህ አይነትም ማለት ዌሪዝ ለሚን ልትለኝ ነው ወይነክ ለሚን ያማል እንዳትል ፈርተው እኮ ነው ገባ አይደል ወይኔ ሳውዲ አረቢያ ታሳዝኛለሽ ኢራን ግን እንደዚህ መሆን የለብሽም ኢራን ከቤልጂየም ጋር መወጠር አለብሽ አንቺ ከባድ ጨዋታ አለብሽ ጥሎ ማለፍ ላይ ከባድ ጨዋታ ማለት ነው